እቅድ አልቦ የሆኑ ከተሞች ለብዙ አደጋ፣ ለእሳት አደጋ፣ ለጎርፍ፣ ለጥፋት የተጋለጡ ናቸው። በብዙ አፍሪካ ሀገር ይታወቃል። በእኛም ሀገር ያ ችግር አለ ነበረ። በዚህ ምክንያት ታቀደው ይሄ ቦታ ግሪን መሆን አለበት፣ ይሄ ቦታ ፓርክ መሆን አለበት፣ ይሄ ቦታ የመኖሪያ ቦታ መሆን አለበት ተብሎ መሰራት አለባቸው። ሰባን የሚያክል ከ5 ሚሊዮን በላይ ሰው የሚኖርበት ከተማ ዘመናዊ ሾፒንግ ሞል አልነበረውም ትናንትና። ይሄ የእቅድ ችግር እንጂ ቦታ ችግር አይደለም። አሁን ወደ 10 ገደማ የተገነቡ ነው። ቢያንስ አምስቶቹ ለምሳሌ አራዳ ሞል የሚባለው ፒያሳ ላይ የሚገነባው፣ መሐመድያ የሚባለው ሳር ቤት የሚገነባው፣ የኤግል ሄልስ ለጋር የሚገነባው፣ ጫካ የሚገነባው፣ ፒኮክ የሚገነባውን ብንወስድ በፈለግነው ስታንዳርድ የትም ዓለም የምናውቃቸውን አይነት ደረጃቸውን የጠበቁ በሳይዛቸውም በጥራታቸውም በምንም መስፈርት የማያሳፍሩ ሞሎች ናቸው። እነዚህ ለከተማ ያስፈልጋሉ። እነዚህን ፍለጋ ሰው ኬንያ ይሄዳል፣ ዱባይ ይሄዳል። እነዚህን ፍለጋ የሚፈልግ ሶሳይቲ ሴግመንት ሶሳይቲ ስላለ ማለት ነው። ይሄን አቅደህ መስራት ይፈልጋል ከተማ ውስጥ። እንደዚህ ካልሆነ በስተቀር ክትመት በዘፈቀደ የሚመራ ከሆነ ብዙ ሰው ስላለ ብዙ ጥፋት፣ ብዙ ቆሻሻ፣ ብዙ ያልተገባ ነገር ይፈጠርና ለመኖር የማይመች የታወከ ሰፈር ይሆናል። ያን ለማስቀረት የከተሞችና ክትመትን በእቅድ በፕላን መምራት በእጅጉ አስፈላጊ ነው ማለት ይቻላል።